መጀመሪያ ወደ ሱዳን ኤምባሲ ሄዳችሁ ሱዳን የመግቢያ ቪዛ ታወጣላችሁ። ከዚያ በጎንደር በመተማ በኩል ወደ ሱዳን ትገሰግሳላችሁ። የሱዳን ሕዝብ ጥሩ ነው፣ ለስደተኞች ይራራል ይላሉ ጣሊያን የገቡት ብዙዎቹ ኢትዮጵያውያን ስደተኞች። እዚያ የታወቁ ሁለት አሸጋጋሪዎች አሉ። በአካል አታገኟቸውም። ስልካቸውን ከሀገር ሳትወጡ ይዛችሁ መሄድ አለባችሁ። አለበለዚያማ ጣሊያን የገባ ሰው ሊነግራችሁ ይገባል። አንዳች ሰዋራ ስፍራ ተደብቃችሁ በስልክ ታገኟቸውና የጉዞ ዋጋና ቀን ትነጋገራላችሁ። እነርሱም ገንዘቡን ይዛችሁ የምትመጡበትን ቦታና ቀን ይነግሯችኋል። በተባላችሁበት ሌሊት ቦታው ስትደርሱ እንደናንተ በቀጠሮ የመጡ ሌሎች ስደተኞችን ጨምረው በጭነት መኪና ወደ ሊቢያ ድንበር ትወሰዳላችሁ። ጉዞ ሌሊት ነው፣ ያውም አብዛኛው በእግር ጥቂት ደግሞ በመኪና ስለሆነ ከ20 ቀን እስከ 1 ወር ይፈጃል። ሊቢያ ድንበር ስትደርሱ የሱዳን አሸጋጋሪዎች ለሊቢያ አሸጋጋሪዎች ያስረክቧችኋል። ዋጋ ተነጋግራችሁ አሁንም ጉዞ ትጀምራላችሁ። ግማሹን በእግር ግማሹን በፒካፕ መኪና። ደረቅ ዳቦና ውሃ ይሰጣችኋል። መንገድ ላይ የሚሞቱ ልጆች ይኖራሉ። አሸዋውም ማሰማስ አድርጎ በመቅበር ጉዞ መቀጠል ነው።